ሰላም ሰላም፣ እንዴት ናችሁ? ውድ የቻናላችን ቤተሰቦች እንኳን ወደ ቻናላችን በሰላም መጣችሁ ብያለሁ። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ይህንን ቪዲዮ ላይ ከማድረግ ጀምሩ። እንዲሁም ቻናሉን ሰብስክራይብ ካደረጋችሁ በኋላ የደወል ምልክቱን መጫን አትርሱ ማለት ነው። ይህንን ትምህርት ከዩቲዩብ በተጨማሪ በኦንላይን በልዩ እገዛ እናስተምራለን። ትምህርቱን ገብታችሁ መከታተል ለምትፈልጉ ከታች በማስቀመጥላችሁ ስልክ እየገባችሁ በኢሞ በቴሌግራም እንዲሁም በዋትስአፕ እየገባችሁ ማናገር ትችላላችሁ ማለት ነው። ይህንን ቪዲዮ እስከ መጨረሻው እንድትከታተሉን በአክብሮት ጠይቃለሁ። አብራችሁን ቆዩ። በዛሬ ቆይታችን እንግዲህ ከዚህ ጋር የምናያቸው ቃላት ከዚህ ጋር የምናያቸው ፊደላት ማለት ነው፣ አማርኛ ፊደላት በሰ በአ በዘን በቀ በዘና በለ ቤተሰብ በእነዚህ ቃላትን እየመሰረትን አብረን የምንመለከት ይሆናል ማለት ነው። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። የመጀመሪያ የምናገኘው በሰ ቤት ነው የምናይ ሰ መ ረ ሰመረ 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 እንላለን። ቀጣይ ስለት 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 እንላለን። ቀጣይ ሱሪ 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 እንላለን። ቀጣይ ሶስት 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 እንላለን። ቀጣይ ሳቀ 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 እንላለን። ቀጣይ በአቤት እናያለን። የአ ስድስተኛ የበ አራተኛ እና የበ ስድስተኛ በመጠቀም እባብ 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 እንላለን። ቀጣይ የአ ሁለተኛ የመ የመጀመሪያ እና የረን ስድስተኛ በመጠቀም ኡመር 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 እንላለን። በመቀጠል የአቤት አምስተኛ እና የለን ሶስተኛ በመጠቀም ኤሊ 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 እንላለን። ቀጣይ የአቤት የመጀመሪያ የለ የመጀመሪያ እና የተንቤ ስድስተኛ በመውሰድ አንድ ላይ ማድረግ ሶስቱን ፊደላት አለት 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 እንላለን። ቀጣይ የአ ሶስተኛ የዘ አራተኛ እና የነቤት አራተኛ በመውሰድ ኢዛና 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 እንላለን። በመቀጠል የቀ ስድስተኛ የጠቤት የመጀመሪያ እና የለ ስድስተኛን በመውሰድ ቅጠል 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 እንላለን። ቀጣይ የቀ አራተኛ የነ አራተኛ ሁለቱን ላይ መውሰድ ቃና 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 እንላለን። ቀጣይ የቀ የመጀመሪያ የጠ የመጀመሪያ የረ ሰባተኛ አንድ ላይ ማድረግ እነዚህን ቀጠሮ 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 እንላለን። ቀጣይ የቀ ሁለተኛ ቁ የሰ ስድስተኛን ስ በመጠቀም አንድ ላይ ማድረግ እነዚህን ቁስ 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 የሚል እናገኛለን። በመጨረሻ በቀቤት የቀን ቤት ሰባተኛ እና የቀን ስድስተኛ በመጠቀም ቆቅ የሚል ቃል እናገኛለን። እሺ በመቀጠል ወደ ዘ ቤት ነው የምናልፈው። የዘ ስድስተኛ የሀ ሰባተኛ እና የነ ስድስተኛ በመጠቀም ዝሆን ዝሆን
ዝሆን ዝሆን ዝሆን እንላለን። ቀጣይ የዘ የመጀመሪያ የነ የመጀመሪያ የጠ የመጀመሪያን በመጠቀም ዘነጠ 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 እንላለን። ቀጣይ የዘ ሁለተኛ የረ ስድስተኛ በመጠቀም ዞር 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 እንላለን። ቀጣይ የዘ ስድስተኛ የመ አራተኛ እና የረ አምስተኛን በመጠቀም ዝማሬ 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 እንላለን። ቀጣይ የዘ አራተኛ ዛ የጠ የመጀመሪያ ጠን በመውሰድ ዛተ 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 እንላለን። ለመቀጠል የምናየው በለ ቤተሰብ ነው። የለ አምስተኛ እና የለን አራተኛ በመጠቀም ሌላ 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 የሚል ቃል እናገኛለን። በመቀጠል ለ የለ የመጀመሪያ ገ የገ የመጀመሪያ ሰም የሰ ቤት የመጀመሪያ መውሰድ ለገሰ 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 እንላለን። ቀጣይ የለ ስድስተኛ የደ የመጀመሪያ እና የጠን ስድስተኛ መውሰድ ልደት 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 እንላለን። ቀጣይ የለ ሶስተኛ የደ ሶስተኛ እና የየን አራተኛ መጠቀም ሊዲያ 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 እንላለን። ቀጣይ ላ የለ አራተኛ መ ደግሞ የመቤት የመጀመሪያ ላ ላመ እንላለን። በመቀጠል የምናየው በፐ ቤተሰብ ነው። በፐ ቤተሰብ ደግሞ ስናይ ፓ የፓ አራተኛ ፓ ድጋሚ የፓ አራተኛ ያ ደግሞ የአራተኛን በመውሰድ ፓፓያ 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 እንላለን። ቀጣይ ፑ የፐ ሁለተኛ ል ደግሞ ከለቤት ስድስተኛ ፑል ፑል እንላለን። ቀጣይ ፖ የፐ ሰባተኛ ሊ የለ ሶስተኛ ስ ደግሞ ከሰቤት ስድስተኛ ፖሊስ 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 እንላለን። ቀጣይ ፒ የፐ ሶስተኛ ተ የተ የመጀመሪያ ረ ደግሞ የረ ስድስተኛ አንድ ላይ መውሰድ ፒተር 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 እንላለን። ቀጣይ የፐ ሰባተኛ የሰ ስድስተኛ እና የተ አራተኛን በመውሰድ ኦስታ ፖስታ ፖስታ የሚል ቃል እናገኛለን። በመቀጠል በከ ቤት እናያለን። የከ ስድስተኛ የበ ስድስተኛ እና የረ ስድስተኛን በመጠቀም ክብር ክብር እንላለን። ቀጣይ የከ ሰባተኛ እና የከ ስድስተኛን በመጠቀም ኮክ እንላለን። በመቀጠል የከቤት የመጀመሪያ የበ የመጀመሪያ እና የደ የመጀመሪያ ሁሉም የመጀመሪያ መውሰድ ከበደ እንላለን።
ቀጣይ የከ ሶስተኛ የደ አራተኛ እና የነ ስድስተኛ በመውሰድ ኪ ዳ ነ ኪ ዳ ነ ኪዳን 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 እንላለን። በመቀጠል የከ ሁለተኛ የረ አራተኛ እና የተን ስድስተኛ በመውሰድ ኩ ራ ት ኩ ራ ት ኩራት 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 እንላለን። በመቀጠል በፀ ቤት ነው የምናየው። ፀ የፀ የመጀመሪያ ሎ የለ ሰባተኛ ት ደግሞ የተን ስድስተኛ በመውሰድ ፀ ሎ ት ፀ ሎ ት ጸሎት ጸሎት እንላለን። ቀጣይ የፀ አራተኛ እና የፈ የመጀመሪያ በመጠቀም ጻ ፈ ጻ ፈ ጻፈ 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 እንላለን። ቀጣይ የፀ ስድስተኛ የነ አራተኛ እና የተ ስድስተኛ በመውሰድ ጽ ና ት ጽ ና ት ጽናት ጽናት እንላለን። ቀጣይ የፀ ሶስተኛ የመ ስድስተኛ የፀ ሶስተኛ የመ ስድስተኛ በመውሰድ ሲ ም ሲ ም ሲም ሲም እንላለን። ቀጣይ የፀ የመጀመሪያ የሀ የመጀመሪያ እና የስድስተኛ በመውሰድ ፀ ሀ ይ ፀ ሀ ይ ፀሐይ ፀሐይ እንላለን። እሺ በመቀጠል ወደ ተቤት እናልፋለን። ቶ የተ ሰባተኛ ማ የማ አራተኛ ስ ደግሞ የሰ ስድስተኛ በመውሰድ ቶ ማ ስ ቶ ማ ስ ቶማስ ቶማስ እንላለን። ቀጣይ የተ የመጀመሪያ የመ አራተኛ እና የረ ሶስተኛ በመውሰድ ተ ማ ሪ ተ ማ ሪ ተማሪ 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 እንላለን። ቀጣይ የተ አምስተኛ የመ ስድስተኛ እና የረ ስድስተኛ በመጠቀም ቴ ም ር ቴ ም ር ቴምር ቴምር እንላለን። ቀጣይ ታ መ መ ታ መ መ ታመመ ታመመ እንላለን። ቀጣይ የተ ሁለተኛ ቱ የተ አራተኛ ታ አንድ ላይ ማድረግ ቱ ታ ቱ ታ ቱታ ቱታ እንላለን። በመጨረሻ እንግዲህ የምናየው በመቤተሰብ ነው። እሺ የመ የመጀመሪያ የሀ የመጀመሪያ እና የረን ሶስተኛ መውሰድ መ ሀ ሪ መ ሀ ሪ መሀሪ መሀሪ እንላለን። ቀጣይ የመ ሶስተኛ የዘ አራተኛ እና የነ ስድስተኛን በመውሰድ ሚ ዛ ን ሚዛን ሚዛን እንላለን። ቀጣይ የመ አምስተኛ የረ ሰባተኛ እና የነን ስድስተኛ በመጠቀም ሜ ሮ ን ሜ ሮ ን ሜሮን ሜሮን እንላለን። ቀጣይ የመ ሰባተኛ እና የተ የመጀመሪያ በመጠቀም ሞ ተ ሞ ሞተ ሞተ እንላለን። ቀጣይ የመ ሁለተኛ የዘ ስድስተኛን በመጠቀም ሞ ዝ ሞ ዝ ሙዝ ሙዝ እንላለን። እሺ ወደ ቻናላችን ቤተሰቦች በዛሬው ቆይታችን እንግዲህ በአማርኛ ፊደላት ቃላትን መነጋገር አብረን ስንመሰረት ቆይተናል ማለት ነው። ቆይታችን ከተመቻችሁ ቪዲዮ ላይክ አድርጉ፣ እንዲሁም ቻናሉን ሰብስክራይብ ካደረጋችሁ በኋላ የደወል ምልክቱን መጫን አትርሱ። በተጨማሪም ይህንን ትምህርት ከዩቲዩብ በተጨማሪ በኦንላይን በዩጎዛ እናስተምራለን። ገብታችሁ መከታተል ለምትፈልጉ ከታች በማስቀምጥላችሁ ስልክ እየገባችሁ በኢሞ
በቴሌግራም እንዲሁም በዋትስአፕ እየገባችሁ አናግሩ ማለት ነው። በቀጣይ በሌላ አዲስ ቪዲዮ እስክንገናኝ ሰናይ ቆይታ